በጣም ነው የማፈቅርሽ። ትንሽ ናፍቀኛል። እውነት አላውቅም አንቺ ምን እንደምታስቢ ባላውቅም ግን አንቺ ጥሩ ስሜት እንዳለኝ አውቃለሁ። ምን ነበረሽ እንዴ? ታውቂያለሽ አይደል? ምን ያልጠራሽ ራሱ እንደምናፍቀኝ ኃይላ ምንም ግን እኔ ለምን ፈራሽ? ፈርቼ አይደለም። ምንም ላልኩሽ እኮ አይደል። ገና ከዚህ በላይ ህይወቴ ውስጥ ገብተሽ የልጆቼ እናት አይዞሽ አትፍሪ። ምንም የሚፈጠር ነገር የለም። ብቻ አንቺን ደስተኛ ማድረግ እንደምፈልግ አንቺ ከዚህ በላይ ብዙ ነገር ማድረግ ብዙ ዋጋ መክፈል እንደምፈልግ እሱን ብቻ እንድታውቂ ነው የምፈልገው እና ደግሞ ከልቤ እንደማፈቅርሽ ለምን የምትሸሺው? እኔ ዝግጁ አይደለሁም። ይቅርታ። ልሂድ መሰለኝ። ተረጋጊሽ። አይ ተረጋጊ። ተረጋጊሽ። ኧረ ችግር የለም ማለት በሌላ ነገር እንድታስቢ አልፈልግም። እሺ በይ እስኪ። ይቅርታ። እንደዚህ ለማድረግ አስቤ አይደለም። እንደዚህ ለማድረግ አስቤ አይደለም። እኔ መምጣት አልነበረብኝም። እንደዛ አይደለም። እንደዛ አይደለም። ፕሊዝ እንደዛ አይደለም። እሺ እሺ እሺ። እንደዛ አይደለም። እንደዚህ የተንቆረቆጠ አበባ ምንድን ነው? አዳምጪኝ ቤት አዳምጪኝ። ቆይ እንደ ሀይላ እሱና የነገረቻቸው መሰለኝ። የምርሽ ነው? አዎ ነግረሃታል። አንተ ሰርፕራይዝ አደርጋታለሁ ጽጌ ምናምን ብለሃታል። በቃ ምንም ላደርግ አልቻልኩም። በጣም ሞከርኩኝ ታች እንዳይገቡ። ምን ላድርግ? እንዴት አይደለም? ቆይ ጽጌ እኔ ዛሬ አንዴ ቤት ሻ ይሄን ነገር አለሽ ሳታበቂ ጭራሽ ምን ማድረግ እችላለሁ? እኔ በጣም ነው ቆይ ላስረዳክ። እንደዛ ነው እንዳትመጪ አትምጪ። ሲጀመር ለምን መጣችሁ? እንደዚህ ዲኮር ተደርጎ እንደዚህ የተቆጠቆጠ ሩም ውስጥ ሜሪ አዳምጪ። እሺ ከዚህ ምን እንጠብቅ ደግሞ? ሜሪ አዳምጪ። ሰርፕራይዝ ነው ሰርፕራይዝ